ከአካል መቀራረብ ይልቅ የልብ መቀራረብ ይበልጣል። አዎ እኛ ይህን ቃል የእኛነታችን የአብሮነታችንና የአንድነታችን መርህ ያደረግን የመልካሞች ስብስብ ነን። ብሩህ ተስፋዎች ሰላም ጤና ይስጥልኝ። ውድና የተከበራችሁ የብሩህ ተስፋ የዩቲዩብ ቻናላችን ተከታታዮች በሙሉ እንዴት ከረማችሁ? እንዴትስ ቆያችሁ? እያለን እነሆ የማዕድ ማጋራት ፕሮግራማችን አሁን ይጀምራል። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን ቆዩ። ሰውን በሰውነቱ ወደን ሰዋዊና ወገናዊ ፍቅራችንን ልናጋራ ሽተን ኮምፓሳችንን ወደ ማዕከላዊቷ ኢትዮጵያ ክልል አድርገናል። ወደ በርበሬዎቹ ሀገር ሀላባ ዞን ቆሊቱ ከተማ የብሩህ ተስፋ ልበቅኖች ለጉዞ በማለዳው መሰባሰብ ጀምረናል። አብነት አዲስ አበባ በቆይታችን ከሽምብራ ውሸት ጋር ወጋችንን አዋስተነዋል። የሽምብራው ትርትር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። ፀሐይዋ እየጋመች ነው። በጉዟችን ውብ መልክዓ ምድሮችን እየጎበኘን ቀጥለናል። ጥያ፣ ቡታጅራ፣ ወራቤ ፀሐይዋ ደንገዝገዝ ስትል በሁልባረግ ወደ ሀላባ ታጠፍን። ቀዝቀዝ ያለ ነፋሻማ አየር ስፍራውን ይዞታል። ወሎ ዩባበሉ ወሎ ዩባበሉ ወሎ ዩባበሉ እያለን ሀላባ ከተማ ደርሰናል። በሀላባ ዞን ቆሊቱ ከተማ ስንደርስ የብሩህ ተስፋ አባል የሆነው ወንድማችን ቤት ሞቅ ያለ አቀባበል ተደረገልን። ትኩረታችን ሁሉ ስለ ፍቅር ማጋራት ነበርና የጉዞ ድካማችን የተሰማውም አልነበረም። ጎናችንን ካሳረፍንበት ሆነን ወጋችንን ቀጠልን። የብሩህ ተስፋ ልጆች ሲገናኙ ሁሌ በሳቅና ጨዋታ መድመቃቸው የተለመደ ነው። ልክ ከአንድ ማህፀን እንደወጡ ልክ አብሮ እንዳደገ ቤተሰቦች መተሳሰባቸው ልዩ መገለጫ ሰበዛቸው ነው። የማለዳ ወፎች ዜማን ከተኙበት ነበር ጨርሰው ያጣጣሙት። አዲስ ፍክት ያለ ፀሐይ፣ ብሩህ ቀን ለብሩህ ተስፋዎች። አባላቱ ነገ እሁድ ለሚከውኑት ትልቅ ጉዳይ የሚያስፈልጋቸውን ሁሉ ሊሸክፉ ከተማዋን በባጃጅ ታክሲ ከነፉ። የማለዳዋ ፀሐይ እንዳለፈች በብሩህ ተስፋ አባላችን እናት ቤት ሽር ጉዱ ተጀምሯል። በእኛ በብሩህ ተስፋዎች ቤት ሁሉ ታታሪ ነው። እኩል የሚሳተፉ ደከመኝ ሰለቸኝ ሳይሉና ስራን በጾታ ሳይለያዩ በአንድ ልብ አስበው በአንድነት የሚከውኑ የልበ ቅኖች ስብስብ መሆናችን ከሌሎች ልዩ ያደርገናል። ሼፎቻችን ቦታቸውን ይዘዋል። ሽር ጉዱን ከርቀት ሆኖ ለሚያስተውል መቼም አንድ ትልቅ ቤተሰብ ልጁን የሚድር ነው የሚመስለው። ሰማያትን ያለ ባላ ምድርን ያለ መሰረት ያጸናው ጌታችን ለሰው ልጆችም ሆነ ለእንስሳት ለፍጥረታት ሁሉ በእርግጥም የሰጠው ልዩ ስጦታ ቢኖር ፍቅር ነው። አዎ በፍቅር ደምቀን እንድንኖር ታዘናል። ፍቅር ዘርፈ ብዙ ነው። የሰው ልጅ ዘመዱን ይወዳል፣ ጓደኛን፣ ጎረቤትን፣ የቅርብ የሩቅ የሚለውን ወገኑን፣ የትዳር አጋሩን፣ ልጆቹን ይወዳል። አዎ ሰው የኔ የሚለውን የሚያውቀውን በዘር በጎሳ በሃይማኖት መርጦ ይወዳል፣ እንዲሁም ይሰባሰባል። ይህ በነባራዊ ዓለም የተለመደ ተግባር ነው። ዘውትር የምናየው
ከዚህ በተለየ ሰውን በሰውነቱ የሚወደው እሱ የእውነት ሰው ማለት እሱ ነው። ሰው መሆን የገባው ልቡም ብሩህ የሆነለት በመብራት መጥፋት ጨለማው ቢበረታም ጭሱንና የእሳት ወላፈኑን ከቁብ ሳይቆጥሩ ምጣድ ባሰሙ 3 እና 4 ድስት በጣዱ ከስር የሚያስፈልገውን ለማሟላት ደፋ ቀና በሚሉ ልበቅኖች ሽርጉድ እንዲሁም በውብ ወጎች ማድቤቷ ድምቅ ብላለች። ሁሉን በወግ በሚያሰናዱ ልበቅኖች ከጨለማው ጋር ግብ ፈጥረዋል። መች እጅ የሚሰጡ ሆኑና አልተቻሉም። እንዲህ እያለ ከምሽቱ 5 ሰዓት ተኩል ሲል ጨለማ ያልበገረው የማድቤቱ አድቬንቸር በድል ተጠናቀቀ። የልበቅኖቹ ስብስብ ጉዳያቸውን ስላልጨረሱ ልባቸው አላረፈላቸውም። የማያውቋቸው የማይዛመዷቸውን ምስኪኖች ወገን ለሚሹ ወገኖቻቸው ወገን ለመሆን ፍቅራቸውንም ሊያጋሩ ጓጉተው ሰንበትን ማልደው ተነስተዋል። ፍክት እንዳለ እንደ ማለዳዋ ፀሐይ ልበቅኖቹ ፍክት ብለው ሁሉን በመልክ እያሰናዱት ነው። በብሩህ ተስፋዎች ቤት የተለመደው ውብ ወግ ሌላ ድምቀትና ጉልበት ሆኗቸዋል። 9ኛው የማዕድ ማጋራት ፕሮግራማችንን የምናካሂድባቸው ቦታዎች በሀላባ ቁሊቱ አጠቃላይ ሆስፒታል። ጊዜያችን ደረሰና ፍቅር ለሚሹ ወገኖቻችን ፍቅራችንን ልናጋራ ጉዞ ጀመርን። በሀላባ ቁሊቱ አጠቃላይ ሆስፒታል መዳረሻችን ነበር። ከአልጋ ላይ የዋሉ ወገኖቻችን አንድ በአንድ መድረስ ነበርና አላማችን። ሁላችንም በየብሎኩ በየታማሚዎች የመኝታ ክፍሎች እየገባን ያዘጋጀነውን ማዕድ አጋራ ናቸው። ባዩት ነገር ልባቸው የተነካ ውስጣቸው የተረበሸ የብሩህ ተስፋዎቹ ስስ ነፍሶች ከማዕድም ባለፈ ፍቅራቸውን ሲያጋሩ ላየ። በእርግጥም ከሰውም ሰው አለ ያስባለ ነበር። በሀላባ ብሬን ማዕከል በሆስፒታሉ የማዕድ ማጋራታችንን ጨርሰን ጉዟችንን ወደ ሀላባ ብሬን ማዕከል የአይነ ስውራን ተማሪዎች መኖሪያ አቀን ማዕከሉ ደርሰናል። ወደ ውስጥ ዘልቀን ገብተን ከልጆቹ ጋርም ተዋወቅን። አብዛኛው በሚባል ሁኔታ ከ15 ዓመት በታች ታዳጊ ህፃናት ናቸው። ልበቅኖቹ ያመጡትን ማዕድ ብቻ አልነበረም ያጋሩት። ልክ እንደ እህት ልክ እንደ ወንድም ነበር። ከሁሉ በላጩን ፍቅር ከሁሉ በላጩን ብሩህ የሆነን ተስፋ ነበር ያጋሯቸው። ብሩህ ተስፋ የልበ ብርሃኖቹ ፈገግታን እንደ ማየት መታደል ይኖር ይሆን? ከአይነ ስውራን ህፃናት ጋር በነበረን ቆይታ ልባችን ሀሴት አደረገች። ሀላባ ዞን ሰራተኛና ማህበራዊ መምሪያ ኃላፊ። ብሩህ ተስፋ በጎ ማህበር በሀገር ደረጃ እያደረገ ያለው አስተዋጽኦ በተለይ ሀገራችን ኢትዮጵያ አሁን ከብልጽግና ህሳቤ ጋር መያይዘን ስንቅር በተለይ ወንድማማችነትንና አብሮነትን የሚያጠናክሩ በተለይ መተሳሰብን አጠቃማት ተሳናቸውንና አካል ጉዳተኞችንም ጭምር አቅም የሌላቸው አረጋውያንን ጭምር ታሳቢ ያደረገ ስራ ነው የሚሰራው። ይሄ ደግሞ በአንድ ቦታ ተወስኖ የሚቀር ብቻ ሳይሆን እንደ አገር በሁሉም ቦታ ላይ በተለይ በአካል ሳይገናኙ በልብ የተገናኝቶ የሚሰሩ 10 ሺህ በላይ አባል አላቸውና አጠቃላይ በሀላባም ዞን ላይ ከዚህ በፊት ለሁለት አቅመ ደካሞች ትልቅ 2 ቤት ሰርቶ ያስረከቡበት ነው ያለው። ዛሬም ደግሞ በሁለተኛ ዙር ከ350 በላይ በተለይ ማዕድ የማጋራት ስራ ሆስፒታል ህሙማንንና አጠቃላይ አይነ ስውራንን ጭምር ሌሎችም ጭምር ከ350 በላይ ማዕድ የማጋራት ስራ ሰርተዋል። ይህን ስራቸውን ደግሞ የአብሮነትን የሚያጠናክር አንድነትን የሚያጠናክር በጎ ስራ ወደፊትም ግን በሌሎች ተግባራትም ጭምር እኛ አካባቢ ላይ በርካታ አጠቃላይ ስራ ፈላጊ ስራ መፍጠር የሚፈልጉ ስራ አጥ ወጣቶች አሉ። በነዛን ለማለት በክራ ድጋፍ ተጠናክሮ እንደሚቀጥሉ ተስፋ እያደረግን
ዛሬ ደግሞ ላደረጉት አስተዋጽኦ አጠቃላይ በሀላባ ሰራተኛና ማህበራዊ ህዝብ ስም ጭምር ምስጋና የላቀ ነው የሚል ሀሳብ ይኖረኛል። እኔ ግን በጣም አጃይብ ያስባለን የገረመኝ ምንም አይታወቁ ሰዎች በልብ ተገናኝተው በሶሻል ሚዲያ ተገናኝተው በዚህ በጎ ተግባር ላይ አገር ውስጥም ያሉ ሀገር ውጭም አሉ። ይሄ ሌሎችም ይህን ተሞክሮ ወስዶ በዚህ ልክ ማስራት አለባቸውና ሌሎችንም ጭምር የሚያነሳሳ የሚል ተግባር ነው ያለኝ። ምሳሌ የሚሆን ተግባር የሚል ሀሳብ ነው። ሰላም አለይኩም ወበረካቱ። ሳሊ ሀደም እባላለሁ። የሀላባ ዞን ወጣቶችና ስፖርት መምሪያ ምክትል ኃላፊና የወጣቶች ዘርፍ ኃላፊ ነኝ። ይህ ማህበር በብሩህ ተስፋ እናመሰግን እንወዳለን። ከዚህ ቀደም በተለያዩ ጊዜ ቤት ግንባታም ተፈጽመዋል። እዚህ ዛሬ ደግሞ በተለያዩ ቦታዎች በሆስፒታሎች ህመም ላሉ፣ አልጋ ላይ ላሉ፣ ለተቸገሩ ረጅም ጊዜ ለቆዩ እንዲሁም ብሬን ማዕከል ላይ ለዓይነ ስውራን ብሬን ማዕከል ላይ የምገባ ፕሮግራም ላይ ነው የተገናኘ ነውና በጣም ላመሰግናቸው እወዳለሁ። በብዙ ደስ ብሎን ወደ ሶስተኛውና ወደ መጨረሻው ማዕድ ማጋራት መርሃ ግብር አመራን። ሶስተኛ የብሩህ ተስፋ አባል በሆነው በሪፍሬሽ ቤት በሚገርም ሁኔታ እናሳልፋለን። አቅመ ደካሞችና በጎዳና ህይወት ላይ ያሉ ነፍሶችን ሰብሰብ አድርገን ማዕድ ማጋራት ቀሪው ፕሮግራማችን ሆኗል። ነገር ግን በልበ ቅኖቹ ፊት ላይ የደስታ እንጂ የድካም ስሜት ፈጽሞ አይታይም። መልካም ሰው እኮ አንዳንዱ ሳይዋለድ ሳይዛመድ እንዲሁ ፈጣሪ በሰጠው ጸጋ ሰውን በሰውነቱ ይወዳል። እንዲሁ ሰው በመሆናችን ብቻ ሰውን የሚወድ የተባረከ ትውልድ መኖሩን ስትሰማና ስታይ ህይወት ታጓጓሃለች። መኖር ያሰኝሃል። ታዲያ እንዲህ በመልካምነት ህይወት ስትቃኝ፣ በፍቅር አንተነትህ ሲከሸን፣ መሰሎችህን ባለቅን ልቦች መሻትህ የግድ ነው የሚሆነው። ታዲያ እንዲህ በመልካምነት ህይወትህ ስትቃኝ፣ በፍቅር አንተነትህ ሲከሸን፣ መሰሎችህን ባለቅን ልቦች መሻትህ የግድ ነው የሚሆነው። ለዚህም ደግሞ ከአካል መቀራረብ ይልቅ የልብ መቀራረብ ብርቱ መሰረታቸውን ያደረጉትን የብሩህ ተስፋ የመልካሞች ስብስብ መደገፍ ሰብአዊነትን መደገፍ ነው የሚባለው። የአዛውንቶች ምርቃት በገባን በወጣንበት ሁሉ ሳይለየን ከአሚንታ አሚንታ ደራርበን ፕሮግራማችንን በዚህ ቋጭን። ያአላህ የና አቡበክር ሲዲቅ ሰደቃ አላህ ያአላህ ቢሰጡ ማይጸጸቱ ያአላህ ሁልጊዜ በቀን እንደምታደርገው ሀብታም አላህ አድርጋ ያአላህ ዓለም ሚከፍ ሰደቃ አላህ አድርጋ ሰው በኺልነት ያለቀበት ሰደቃ አላህ ይስጣችሁ ያአላህ ኢኽላስ ያለው ሰደቃ አላህ ይስጣችሁ ያ ረህመን ረሂም ሀያታችሁ ረጅም አላህ አድርጋ ሀያታችሁ ረጅም አላህ አድርጋ ሀያታችሁ ረጅም አላህ አድርጋ ያአላህ ያ ረህመን ረሂም በመሐባ ሁልጊዜ ኑሩ በመሐባ ኑሩ አብሉ ሂዱ ልበሱ አልብሱ ያ ረህመን ረሂም ወሰለም አለ ሰይድና መሐመድ ነሰብ ሰለላሁ ዐለይሂ ሙራድ ኢማን አላህ ይስጣል ለመካበር يا رب دنيا لا إيمان دنيا لا إيمان دنيا لا إيمان دنيا لا إيمان آخرة لا جنة حسب الله من فلقوت يا مسلم የብሔር ብሔረሰቦች ውህድ የሆነችው የሀላባ ዞን ቁሊቱ ከተማ ወጣቶች በባህል አልባሳት ደምቀው መገናኘታችን ሌላኛው አስደናቂና ውቡ ገጠመኛችን ነበር። በነገራችን ላይ አንድ ሳላስታውሳችሁ የማላልፈው ነገር መቼም የብሩህ ተስፋ ቤተሰቦች ሀላባ ሲነሳ አንድ የማትረሳ ነፍስ እንዳለች የምትዘነጓት አይመስለኝም። የገና ስጦታ በሚል ከዚህ ቀደም ወገናዊ ድጋፍ ያደረግንላቸው ነፍሶች እነቢጣን፣ አዎ እነቢጣን ከቤታቸው ድረስ ሄደን ጎብኝተናቸው ነበር። ቀን ፀሐዩ፣ ሌት ብርዱ፣ ዝናብና ረሃቡ
ልጆቼን ጅብ በላብኝ አሊያም ተደፈሩ ወዘተ የሚያሳቅቋት ፈተናዎቿ ተረት ተረት ሆነዋል ዛሬ። ምስጋና ለብሩህ ተስፋ የመልካሞች ስብስብ ይሁንልኝ ትላለች። ከጎዳና ሕይወቷ ተላቃ በአዲስ ጎጆ ብሩህ ተስፋ ባቀናላት ጎጆ እየኖረች ነው። የብሩህ ተስፋ አባላትን ስታይ እንደ ወንድም እንደ እህት አርጋ እቅፍ አርጋ ነበር ሰላምታዋን የሰጠችን። በእርግጥም ወገን ከጎኗ ባጣች ሰዓት ብሩህ ተስፋዎች ነበሩ ወገን ወንድምም እህትም የሆኑላት። ላስታውሳችሁ ብዬ ነው። ሰላማችሁ ይብዛ። ክቡራትና ክቡራን የብሩህ ተስፋ የዩቲዩብ ቻናላችን ተከታታዮች በሙሉ የማዕድ ማጋራት ፕሮግራማችን የተከታተላችሁትን ይመስል ነበር። እንደወደዳችሁትም ባለሙሉ ተስፋ ነኝ። መልካምን ስራ አይቶ ማንም አይወዳል። በቀጣይ የማዕድ ማጋራት ፕሮግራማችን የምንገናኝ። መልካም ቆይታ። ቸርን ሰንብት።